HIV ኤድስ ለምንትን ነው የኤችአይቪ ኤድስ እንትን ድርጅት መሰረቱ ፈቃድ አገኙ በኤችአይቪ ኤድስ ላይ መስራት ጀመሩ ወጣት እና ከውጭም ኤችአይቪ ነው ይባል የነበረው ወባ ሲጠይቅ ብዙ እንትን አልነበረም እንትኖችም ታያቸው ነበር እነዚህ የማስፈራሪያ እንትኖች ለኤችአይቪ እንደያዘ አጽምህ በሙሉ ፈራርሶ ምናምን ነው የማስታወቂያ እንትኖች እንደዛ ነበር እና በዛ ሰው ሁሉ ቴሮራይዝ ነው ደግሞ ሁሉንም መሮት ተሰብስበው ነው አክቹአሊ እኔ እንደምለው ኤችአይቪ ስማይነካው የለም አትደርሱብኝ ከደረሳችሁ አለቃችሁ ነው ያለ ስለዚህ እዛ አልደርስም የሚለው ደግሞ በጣም ጥቂቱ ብዙ አይደለም ስለዚህ ያንን መከላከል ነበረበት ከወባ ይልቅ ቅድሚያ የሚሰጠው ሆነ ለዚህ ወደ ኤችአይቪ ያዘነታል ሌሎችም እንትኖች ምክር የነበረ በተለያዩ ቦታዎች ገንዘብ ይዛቸዋል የነበረ ባሌላ አካባቢ ስጠይቅ አደራጅቼ ሄጄ ቀስቅሼ እንትን ለማድረግ እንደኛን ማህበር ሆኖ እንዲቀጥሉ እንድንደጋገፍ አይደለም አልነበረ እኛ እንደጀመሩትን ቀጥል የሚል በተለያዩ ክልሎች ሞክሬ ነበር ግን በሀገር አቀፍ ደረጃ ከጤና ቢሮ ከጤና ሚኒስቴር ጠፍቼ አላውቅም እና የተለያዩ እንትኖች ኢንተርናሽናል ዓለም አቀፍ ድርጅቶች ኤምባሲዎች እና የመንግስት መስሪያ ቤቶች ኤንጂኦዎች ያቀርቡላቸው የጤና ሚኒስትር ጨምሮ ስለ ወባ ትኩረት እንዲሰጠው ከፍተኛ ስራ በጣም አሪፍ በሰዓቱ የኤችአይቪ ጉዳት ይበልጥ ነበረ ወይስ የዛ ሰዓት ላይ እናንተ በደረሳችሁ መረጃ መሰረት አንድ ቁጥር ገዳይ ነበር በነገራችን ለምንድነው ትኩረት ያልተሰጠው ነበር የለማ አንደኛ ገንዘብ የለም ለወባ የተመደበ ብዙ ገንዘብ የለም ስራ እንድሰራ የሚያስችልና የጤና ባለሙያውን ሊያንቀሳቀስ የሚችል ገንዘብ በየቦታው ግን የኤችአይቪ ገንዘብ አለ በነገራችን ላይ ከውጭም እርዳታዎች ይመጣሉ በሰፊው ነው እንጂ የምን ከአገር ውስጥ ማየት አለ ከውጭ ነው እንጂ የሚመጣ የሀገር ውስጥ እኮ የለም ከውጭ ነው የሚመጣ በጣም ብዙ ገንዘብ ነው የሚመጣው እና ያን ለማስተማር ነው ስለ ኤችአይቪ እናስተምራችሁ ተብሎ የተቀመጠ ሰው ገንዘብ ይከፈላል ምሳውን ቤቱ ገብቶ በጣም ገንዘብ ተከፍሎ ይሄዳል ይህን ስቃወም ነበር በነገራችን ላይ ልክ አይደለም እያበላሸን ነው ትውልድንም ምንንም እያበላሸን ነው አሰራርን እያበላሸን ነው ያለ ገንዘብ አለመንቀሳቀስ ይመጣ ነው ያልኩት እኛ ደግሞ አንከፍልም ስለዚህ ለጭራሽ ከዛው ከተማው ስላለ ሰው አንከፍልም ግን ከገጠር ለመጣ የግድ ትራንስፖርት እንከፍላለን እናስተምር እንከፍላለን ግን ምን ከፍለው ገንዘብ በጣም ልዋቺ በቃ የሚያወጣትን ይሸፍን ካልኩሌት የተደረገ ነው ለምሳሌ 20 ብር ነበር ከፍል ፈርዶኝ ለኔም 20 ብር ነበር ከፍል ሲወገን በከለ እና እሱም ነበር በዛ ወቅት ያለው ነገር አጋጋ ታገኛለህ እኔ እንኳን ተጨማሪ ገንዘብ ስላለኝ የፈለኩትን ይዤ ተጨማሪ ችግር የለውም ግን ሌላው ደግሞ ዘመዱን ቤት ይተኛ ምንም ይተኛ ዋናው ነገር ሲመጣ እንከፍላለን ግን ኤችአይቪ ኤድስ ሁለት እንትኑ እንደ ኮቪድ ነው ኮቪድ የሰራውን ስራ ይታል ሽብር ነው የፈጠረው ሽብር ጠበኛ ሽብር ቤቴ ውስጥ ገብቶ ረብሾኛል እስካሁን ባለቤቴ ከዛ እንትን ሽብር ውስጥ እንቶታለች አለፈ ምክንያቱም እንዲህ አድርገ ጠረጴዛውን ስትነካው አንድ ጠረጴዛው ቁጭ ያሳያል በር ምናምን በዚህ ስትነካ እንዳለ ምናምን ምንም እንዳትነካካ አድርጎ ሽብር በኢትዮጵያ 5 ሚሊዮን ይሞታል ብሎ ማነው ይያዛል 1.5 ሚሊዮን ይሞታል የተያዘው 1.5 አይመስለኝም ተክላል ኮርነዚያ ስለዚህ ሽብሩ ኃይለኛ ነበር